ነጻነት ወርቅነህ ባልደረባችን እጅግ የምንወደው የምናከብረው ወንድማችን በትላንትናው ዕለት ተለይቶናል። እጅግ በጣም አዝነናል። ይሄ ሀዘን እንግዲህ ከተሰማ ጊዜ ጀምሮ በተለያየ መልኩ ሀዘናችሁን ስትገልጹ ለነበራችሁ እንግዲህ አብረን ነው እኛም እናንተን እግዚአብሔር ያጽናችሁ የምንለው፣ እናንተም እኛን እግዚአብሔር ያጽናችሁ የምትሉን ሀዘናችን የጋራ ነው። ነጻነት ወርቅነህ ከኛ ጋር በነበረበት ጊዜ ብቻ ሳይሆን ከኢቢኤስ በፊትም በተለያየ ስራዎቹ ስለምናቀው እንደ ሀገርም የሀገርም አይከን በመሆኑ የሀገር ምልክትም በመሆኑ የኪነ ጥበብ ምልክትም በመሆኑ ሀዘኑ የጋራ ነው፣ የሁላችንም ነው። ነፍስ ይማርልን ብለን ነው የምንጀምረው። በኢቢኤስ እንግዲህ ለሁለተኛ ጊዜ ሀዘን ሲገባ ነው እናዝናለን። አሁንም ደግመን የምንለው አምላካችንን የምንለምነው የሀዘን ዳርቻ ያርግልን ነው የምንለው። ብዙ መናገር በጣም አስቸጋሪ ነው የሚሆነው፣ ግን ነጻነትን ትላንት ከተለየን ጊዜ ጀምሮ ነገ ግብዓተ መሬቱ እስከሚፈጸም ድረስ ያለውን ብቻ ሳይሆን ከዛም በኋላ በልባችን በዝነ ህሊናችን የምንይዘው ወንድማችን ነበረ። ከኛ ጋር የነበረውን ቆይታ ስለሱ የምናስታውሳቸውን የምናነሳቸውን ነገሮች እግረ መንገድ እናነሳለን። ምን ተብሎ እንደሚጀመርም በጣም ግራ የሚገባ ስለሆነ ነው። እንግዲህ ሁላችንም የተወሰነ ሀሳብ እንድንነጋገር ቢሆን ይሻላል። ይሄ ስቱዲዮ በተለይ ለኛ ከባድ ነው። ባለፈው አመት የዛሬ አመት እንደዚህ ጊዜ አካባቢ ነበር አስፈየን ያጣነው። ይሄ ሁለተኛ አመት ደግሞ እያወሳን ፕሮግራሞችን ስንሰራ ቆየን። እነዚህ እኛ ቀረጻ ብሮብ እናረጋለን፣ እሱ ደግሞ ሐሙስ ዕለት ቀረጻውን አድርጎ ስራውን ሰርቶ ነው ከስቱዲዮ ወጣውና በጣም ከባድ ነው። ከአንድ ቀን በኋላ እሱ ስራውን የሰራበት ስቱዲዮ ውስጥ ተገኝቶ የሱን ህልፈት ማውራት ለኛ በጣም ይከብዳል። ግን ግድ ነው እነዚህን አለመዘከር፣ አለማስታወስ፣ አለማሰብ አይቻልምና ለኛም ለእናንተ ምን ያህል ከባድ ሀዘን ሊሆን እንደሚችል እንረዳለን። ነጻነትን በርግጥ ቅድም ዮናስ እንዳልከው እኛ በኢቢኤስ ባልደረባችን ሆኖ በቅርበት ከማወቃችን በፊት በፊልሞቹ በጣም በብዙ ፊልሞቹ ሲያዝናናን የኖረ ሰው ነው እና ነጻነት በስራው ካራክተሩ አዝናኝ ለስራው ብቻ አይደለም፣ በተፈጥሮ ነጻነት አዝናኝ ነው። በተፈጥሮ ስናገኘው ነጻነት ስቀን ነው የምንለያየው። ኢቢኤስ ከመጣ በኋላ ደግሞ የቤተሰብ ጨዋታን ካለሱ ማሰብ ከባድ ነው። በተለይ እዚህ ወንበር ጋር እነዚህ ይሄ ባክግራውንድ ነጻነት ድምጹ ይመጣል በቃና ትላንትና የነበረ ሰው ሐሙስ ለታ ያገኘነው ሰው ያቃተውን ቢሆን ነጻነት ይሰራል። ስራ ለመስራት አልችልም ይላል። ካልሰራው ነው የሚያመኝ ይላል። ስራ ለመስራት አይችልምና ሐሙስ ለት በነበረን ቆይታ ተቀላልደን የተለያየ ነው። ዓርብ ዕለት ጠዋት የነጺን ሞት መስማት ሞተ ብሎ መቀበል ያውም ነጺን የሚያጎል ሰው ሲኖር የሆነ ድባብ መቀየር የሚችል ሰው ነውና ነጺን ማጣት በጣም ከባድ ነው። ይሄንን ስቱዲዮ እዚህ ጋር ቁጭ ብለን ስለሱ መናገር በጣም ከባድ ነው። ግን እንግዲህ እንደሰማነው ሁላችንም ደንግጠናል። ሁሉም ሰው ሀዘኑን ገልጿል። ነጺ በቆየባት ጥቂት አመታት በጣም ብዙ ሰርቷል። በጣም ብዙ ነገር አድርጓል፣ ብዙ ሰርቷል። ግን ህልፈቱን ሰምተናልና በቃ ብዙ ወዳጅ አለው ነጺ፣ ብዙ አድናቂዎች አሉት እና ሁሌም ከፊቱ ደስታ አይለይም። ጨዋታ ሁሌ እንዳለችው ድባብ ይፈጥራል፣ የሆነ ድባብ አለው እና ነጺን አጥተናል። እዚህ ቦታ ላይ ምናልባት ተቀምጦ ስለ ነጻነት ማውራት ከባድ ነው። እንዳልሽው የማይጠፋ ድምጽ አለ እዚህ ቦታ ላይ። በጣም ብዙ ሰዎች ደስታን ያገኙበት ቦታ ነው። እንደ ቤተሰብ መጥቶ የሳቁበት ቦታ ነውና ሰዎች እንደ ቤተሰብ መጥቶ የተዝናኑበት ቦታ ላይ መጥቶ ያንደን ሰው ሀዘን መናገር በጣም ከባድ ነው። ያው ትላንትና የነበረ ሰው ዛሬ የለም ብለህ ራስን ማሳመን ከባድ ነው። ሂደን ራሱ ሆስፒታል ድረስ ሂደን አይተንም ለማመን ይከብዳል። ለምን በቃ ልክ እንደ ጤዛ ጠዋት ላይ የነበረ ሰው ከሰዓት ሳይኖር ሲቀር በጣም ከባድ የሆነ ስሜት ነው የሚሰማው። ነጻነት አንድ ብቻ አይደለም፣ ነጻነት ብዙ ነው። ለቤተሰቦቹ ልጅ ነው፣ ለትዳሩ ባለቤት ነው፣ ለልጆቹ አባት ነው፣ የማስታወቂያ የፊልም የመዝናኛ በጣም የብዙ ነገሮች ባለሙያ ነውና ሁሉም ቦታ በሄደበት ደስታን መፍጠር የሚችል ሰዎችን ማዝናናት የሚችል ሰዎችን ማሳቅ የሚችል በቃ የሆነ ጥሩ ያልሆነ ስሜት ውስጥ ያለን ሰው እንኳን የሆነውን ሰሞኑን እየወጣ ያለ ቪዲዮ አለ ኡራኤል አካባቢ ፎቶ ሊነሳ ቆሞ አስፋልት የምትሻገር ሴት እያሳቃትና የሳቃችን ምንጭ ነህ የሚለው በጣም ትልቅ ሊገልጸው የሚችል ነገር ነውና ነጻነት ስሙና ከና አባቱ ስሙ የተገናኘለት ሰው ቢኖር ነጻነት ነው። ነጻነት የሚገርም ነጻነት ያለው ሰው ነው።
ወርቅ ነህ ደግሞ ወርቅ የሆነ ጸባይ ነው ያለው። የትም ቦታ ብትሄድ ነፃነትን የማይወድ ሕፃን የማይወድ ትልቅ ሰው የለምና በሁሉም እድሜ ክልል ያለ ሰው በሁሉም ሁኔታ ውስጥ ያለ ሰው ነፃነትን ያው የሀዘን መግለጫዎቹን እያየን ነውና ምን ያክል ፍቅር እንዳለው ምን ያክል መወደድ እንዳለው ነፃነትን ያሳያል። አንድ ምልክት እንደማጣት ነው ለኛ። የአስፊቲን ሀዘን በዚህ ሳምንት ነበር የምናወሳው 2ኛ ዓመቱን። በዛው ሳምንት በተመሳሳይ ደግሞ ነፃነትን ማጣት ለኛ በጣም ከባድ ነውና ምልክት ሲጠፋ ጥሩ አይደለም። ምልክት ያጎላልና እንደ ቤተሰብ ለቤተሰቦቹ ብቻ ሳይሆን ለሁላችንም የሚያጎል ሰው ነው ነፃነት። እግዚአብሔር እንግዲህ ከደጋጎቹ ጋር እንዲያስቀምጠው ምኞታችን ነው። በበጎነት ነው የሚታወቀው። እንግዲህ በጎ አምላክ ደግሞ በራሱ ቅፍ እንዲያስቀምጠውና እንዲያኖረው ምኞታችን ነው። ነፍሱን ይማረው። ልክ ነው። አንዳንዴ ይገርማል። በህይወታችን የምናውቀው ነፃነት አስቂኝ ሰው ነውና ስለ ነፃነት ስንኖራ ሁሌ እንደው ከኛ ስለመለየቱ የሀዘን ስሜት ይሰማናል እንጂ ውስጣችን ያለው ሳቅ ነው። እያንዳንዱ ነፃነት ባሰብን ቁጥር ፈገግ የሚያስብል ነው። ለዚህ ብዙ ነው። በተለይ ደግሞ እኛ ለዚህ ቤት ለኢቢኤስ እጅግ በጣም ብዙ ነው። ያጎላል። በጣም የሚያጎል ሰው ነው። ጨዋታ እንኳን ሲያጫውት ሰው እንዲያሸንፍ የራሱን የሚሞክር ነው። በቃ ስታር ሲሆን ምናምን እያለ ሰው እንዲያሸንፍ፣ ሰው ደስታን እንዲያገኝ፣ ሰው ቤት ደስታ እንዲገባ የራሱን ነገር የሚሞክር ነው። ይህ ነገር ደግሞ በግል ባህሪው ብዙ ቦታ የምንሰማው ነው። አንድ አባባል አለ፣ ደግ ሰው አይቆይም ይባላል። ለምን? እኛ ብዙ ጊዜ በቆየን ቁጥር ኃጢአት እየሰራን ለብዙ ነገር ነው የምንቆየው። እነዚህ ደግ ሰዎች ግን በተሰጣቸው ጊዜ ከእድሜያቸው በላይ ትልልቅ ስራዎችን ሰርተው ያው ብዙ ሰው ብዙ አመት ተቀምጦ ያልሰራውን ስራ እነሱ በዚህ አጭር እድሜ ትልቅ ስራ ሰርተው ዘመን ተሻጋሪ የሆነ ነገር አስቀምጠውልን ይሄዳሉ። ለዚህ ነው ደግ ሰው አይቆይ የሚባለው። መልካም ነው ነፃነት፣ መልካም ነው የነፃነት ቤት ቦታ ማንንም ብትጠይቁ የነፃነት ደግነት፣ መልካምነት ለየሰው የሚያደርገው ነገር ወደር የለውም። ከቀረጻም ውጪ ከቀረጻም ላይ የምታዩት ነፃነት ያው ነው። አስቂኝ ምንም የሚለወጥ ነገር የለም። ራሱን ይዞ ነው የሚገባው ካሜራ ላይና እዚህ ብዙ እውነት ነው፣ ብዙ አጉዳይ ነው፣ ብዙ ያጎላል። ግን በተሰጠችው አጭር እድሜ ብዙ የሰራ ብዙ ነገር ያስተላለፈ ወንድማችን ነው። አስታውሳችሁ ከሆነ እኔና ነጽዬ ለመጀመሪያ ጊዜ የተገናኘ ነው እዚሁ አምና የቤተሰብ ጨዋታና ነጽዬ በጣም ፍቅር የሆነ ሰው ነው። እኔ ቃላት ያጥረኛል። በቃ ፍቅርን ግለጭ ብባል በአካባቢ ያለ ሰው ነጽ ነው። አንድ ቀን ኃይለ ቃል ሲናገር ሰምቼው አላውቅም አይደል? ሁሌ ፈገግታ ነው፣ ሁሌ ጨዋታ ነው፣ ሁሌ ማበረታታት ነውና ነጽ በቃ እኔ አይሮ ነው ሞር ታይም ቢኖረኝ ከሱ ጋር እናንተ እድለኛ ናችሁ በእውነት። ያው አጭር አመትም ከምናምን ቢሆንም አሻራውን ጥሎብኝ የሄደ ሰው ነው። አንድ ቀን አመመኝ ብሎ ነጽ ኮምፕሌንት ያደረግ ሰምቼው አላውቅም። ነበሩ የሚነሱ አንዳንድ ነገሮች ነበሩ። ግን ስትጠይቀው በጣም አንተ ራስህ ሁሉ እኔ ነኝ እንዲያመመኝ እንድትል ሁሉ ነው የሚያደርግህና ጥንካሬው፣ ጽናቱ፣ ብርታቱ ምን ያህል ነገር እያለፈ እንደነበር በውስጡ እንግዲህ እኛ እናውቀው እንደ ባልደረባ እናገኘዋለን፣ እንጠይቀዋለን። ግን አውጥቶ የሚናገር አልነበረም። ሁሉ ጊዜ የሱ መታመም የሱ መረበሽ ሌላውን ሰው ይረብሻል ብሎ ስለሚያስብ ራሱን አሸንፎ ብቻውን መያዙን የመረጠ ይመስለኛልና እንደዚህ አይነት ጥንካሬ ያስቀናል አይደል? ለሌላ መኖር ነው ይመስለኝ። እንደ ጓደኛ እንደ ስራ ባልደረባ በጣም አጋዥ ነው። ይገርመኛል ማለት ከሱ የቤተሰብ ጨዋታ ነው አይደል ነጽ የሚሰራው፣ ግን የኛ ስራ ውስጥ ይገባል። እንትናን ብታቀርቢው፣ እንትናን ብታግዢው፣ ሁሌ ማገዝ። እንትናን ብታቀርቢው እኮ አዲስ ስራ ሰርቷል፣ እንትና እኮ ጥሩ ሁኔታ ላይ አይደለም ብታቀርቢው። ብዙ በስራ ጉዳይ በእንግዳ ጉዳይ እንነጋገራለንና ቆርጦ በመግባትም ቆርጦ የሻይ ሰዓት ስለነበረ ብዙ ጊዜ ይመጣል። አይ ዶንት ኖ እንግዲህ እግዚአብሔር የሚሰጠን እንትን ጸጋ ይገርመኛል። እንደየሰው አምላክ የሚሰጠው ጸጋ እሱ በቃ ብዙ ነው። አንድ ሆኖ ብዙ ነው የሚባለው በእርግጥም ነፃነት ነው። ፕላስ ለሚናገረው ነገር አይጠራጠርም። የእውነት ሰው እንደዛ ስለሆነ አንዴ ያው የቴሌቪዥን ሰው ሲኮን የስክሪን ሰው ሲኮን ስክሪን ላይ ያለውን ይሆናል ብዙ ሰው የሚያውቀው፣ ግን ደግሞ የነፃነት ኳሊቲዎች በጣም በጣም ብዙ ናቸው። በጣም እውነተኛ ሰው፣ ሀቀኛ ሰው፣ ነገሮችን በቀልዳው ዋስቶ ማቅረብ የሚችል ሰው። ከዚያ በላይ ደግሞ በተለይ ህፃናትን ሲጠይቅ እዚህ እንትን ላይ ለህፃናቱ ያለው አፕሮች ነው ይገርመኛል። ሳይኮሎጂካሊ ልጆቹም እንዳይጎዱ የሚጠነቀቀው ጥንቃቄ፣ የሚሰማቸው አሪፍ ጆሮም አለው ነፂ
ጨዋታ አዋቂም ብቻ ሳይሆን ጥሩ ጆሮም አለውና ሰውን እንደየእድሜው እንግዲህ ከጠቅላይ ሚኒስትሩ ጀምሮ ህዳሴ ግድብ ጋር ይመስለኛል አይደል ጨዋታ የነበረው የባለስልጣናት ከነሱ ከላይኞቹ ጀምሮ እስከ ትንሾቹ ህፃናት ድረስ ሁሉንም እንደየሁኔታው እንደየእድሜያቸው እንደየሳይኮሎጂያቸው ዝቅ ብሎ የማናገር ትልቅ ጥበብ አለው ነፃነትና በቃ ፍቅር ነው ነፃነት በጣም በጣም ፍቅር ነው በእኛ ውስጥ ነፂ በጣም ሁሌም ደስታ ነውና ከኔ ጋር የመጀመሪያ ማለት የዛሬ ሳምንትም የአመት በዓል ቀን ከጥበብ ጋር ሶፋ የሸለ ሶፋ የአመት በዓል ቀን አግኝተነው ነበርና ነገሩም የዛሬ ሳምንት ነው ያወራን ነበር የዛሬ ሳምንት ነው የዛሬ ሳምንት ለኔ ያሸልሙኝም ሶፋ ያለ ነበርና በቃ ፊቱ ላይ ምንም አይነት ምንም ነገር አታይበትም በቃ ሁሌ ደስታ ነውና ግራ ይገባኛል እንዴት ነው ሰው እንደዚህ ጠንካራ መሆን ይቻላል እንዴ እስከምል ድረስና ይሄ እንደ አራያ መታዩ ሰው ነው አይደል በሆስትነትም ስትመጪ ላይ ከሱ ብዙ ምንማራቸው ነገሮች አሉ አሁን እንደ አንድ ጋዜጠኛ ወደ ጋዜጠኛ ሙያ ራስሽን ያበቃሽ ስትመጪ ከነዚህ ምንም የሚጣል ነገር የለውም ነፂኮ እውነት ራሱን ከማጽናናት አልፎ ሰውን የሚያጽናናና ሰውን የሚያስረሳ ሰው ነውና እኔ አላቅ ስራ ላይ ያለው ኮሚትመንት በጣም ይገርመኛል ከነፂ ጋር እንደ ማስታወቂያ ሰርተናልና ለስራው ያለው ኮሚትመንት ይሄ አዲስ ገና ወደ ስራው ጀማሪ የሆነ ሰው የሚያሳየው አይነት ፍላጎት ነው የሚያሳየው ነፂኮ አሁን ላይ ያለው ማንነት አሁን ላይ ያለው ብቃት ማንንም ሰው ከሱ ጋር ሊሰራ የሚፈልገው ሰው ነው አይደለ ግን ነፂ እንደዛ አይደለም ራሱ በጣም ይገርመኛል ያሳስባሉ እንደኛ ከዚህ በኋላ ስራ መተን ስናልፍ እዚህ ጋር ነፂን አለማየት በጣም ከባድ ነው በቴሌቪዥን ከምታዩት የበለጠ ደግሞ እኛ ከጀርባ ምናሳልፋቸው ነገሮች በጣም ብዙ ናቸውና ነፂ በቃ እንጃ ያጎላል በጣም ያጎላል በጣም ምናልባት ከዛሬ 13 አመት በፊት ነው እኔ መጀመሪያ በአካል ሳገኘው ነፂን ያገኘሁትና የጋዜጠኝነት ትምህርት ቤት የሁለተኛ አመት ተማሪ ያለው መጽሔት ግቢያችን ሀሌታ የሚባል መጽሔት ነበር በተማሪዎች የሚታተምና ነፂን ኢንተርቪው ለማድረግ በሰዎች ስልክ ተሰጥቶኝ አወራሁት አገኘሁትና ተገናኝተን ኢንተርቪው ሰራሁት ረጅም ኢንተርቪው ስላለፈበት መንገድ ስላያንዳንዱ ሁሉንም ነገር ጠይቄው ኢንተርቪው ያደረኩትና ሪከርድ አድርጌ ነበር ሪከርድ አድርጌው ሙሉን ጨርሼ ዶርም ገብቼ ሊገለብጠው ስል ሪከርድ ያደረኩት ነገር የለም ሙሉን የለም ከዛ ስልኩ ላይ መልሼ ደወልኩለት ዘመልሼ ስደውልለት ምን ችግር አለው ታዲያ ይጥፋ አለኝ ተማሪ አይደለ ልትሳሳት ልታጠፋ ትችላለህ አለኝና መልሼ ፒያሳ ሄጄ ቦምቦሊኖ ድጋሚ ለመጋበዝ ነው አይደል ያጠፋው እንትን ድምጹን አለኝና ኢንተርቪው ድጋሚ ሰጥቶኝ እና በጣም የትትና በእውነት ስለ እውነት የምነግራችሁ ትትናን በደንብ ነው ያየሁበትና አንድ ጊዜ አይደለም ሁለት ጊዜ ሰጥቶን ከዛ በኋላ የኪስ ገንዘብ ትራንስፖርት የምትመለሱበት ብሎ ሰጥቶን ቅርብ እኮ ነው እዚህ አቡነ ጴጥሮስ ነው ምናም ስንለው ወክ ማድረግ ፈልጋችሁ ነው ወይ ሙዝ ግዙበት እዛ አትክልት ተራ ምናም ብሎ በቃ ብር ሰጥቶን በጣም ብዙ ነገሮችንና ሁሉ ጊዜም ባለፈውም ቅርብ ጊዜ ማስተዋወሻው እሱም ብር አትመልስም ምናን ያለኝ ነበርና ያው እግዚአብሔር እንግዲህ የፈቀደው ነው የሚሆነው ምናልባት ሰዎች በህይወት እስካሉ ድረስ ለሁሉም ሰው ትሁት መሆንና መታዘዝና ነገሮችን ቀለል አድርጎ ማየት ለነፃነት ህይወቱን ያቀለለለን ነገር እሱ ይመስለኛል ለኔ ለሁሉም ሰው ትምህርት የሚሆነው እኔ ከነፃነት የወሰድኩት አንደኛው ትልቁ ነገር በቃ ከሰዎች ጋር ተመሳስሎ መኖር ለሁሉም ሰው አክብሮት ማሳየት ለሁሉም ሰው ተመሳሳይ ነገር ነው ያለው ማንንም ሰው ሲያገኝ ነፃነት ነው አዲስ ነፃነት የለውምና አንዳንድ ጊዜ ያው የምትወደው ሰው ቆይቶ በጣም ብዙ የሚመኛቸው በጣም ብዙ የሚያስባቸው ነገሮች ነበሩና እነሱ ሁሉ ነገሮች ሆነው ተስተካክለው ብነ የኛ ምኞት ነበር ግን የተፈቀደችው ነው አንድ ስንዝር ማትሞላ እድሜ ነው የሰው ልጅ የሚኖረው ይባላልና ያቺንም ደግሞ እንደዚህ በበጎነትና በብዙ ደሳስ በሚሉ ነገሮች ማሳለፍ መቻል ትልቅ ነገር ነው ይሄ ከፈጣሪ የሚሰጥ ስጦታ ነው እና ያው እዚህ ምናልባት ያጣው ነገር ካለ ሁሉም የማይጎልበት ፈጣሪ እጅ ላይ ስለሆነ ሄደው ፈጣሪ ደግሞ እዚህ ያለውን ነገር እዛ ይክሳል ብያስባለሁ ከባድ ነው ንዴቱን የሚገልጽበት መንገድ በጣም ይደንቀኛል ነፂ አንዴ የኛ ጋር ከህክምና ከተመለሰ በኋላ ወደ ቤቢስ ላይ ኢንተርቪው አድርጎ ነበርና እኛ ብንሆን አንዳንዴ በጣም ስንናደድ ምን መልስበት መንገድ ምን አይነት ነው ስንል እና አረሳውም አንዳንድ ጊዜ መናገር እኮ አለብን እንደምንደባደብ እንደምንማታ እንደምንቋቀስ መናገር አለብን በጣም ተናዝኗል ለዛን ጊዜ በተፈጠረው ነገር ሰዎች ሞቷል ምናምን ተብሎ እንዲወራ ሆኖ ነበርና አንዳንድ ጊዜ የምንላቸው ነገሮች ሰዎችም ያህል እንደምንሰብራቸው አናቆምና ነፂ
ሳቃ አስቆን አለፈው እንጂ ያንን ሰዓት እሁድ ላይ የነበረው ኢንተርቪው ማለት በጣም ፊል አድርጎ በጣም ኢሞሽናል ነበረ ሲናገር። ግን የተናገረበት መንገድ አስቀናኝ። የተሰማውን ያህል አይደለም ራሱን በጣም በቃ ኮንትሮል አድርጎ መልእክቱን ግን በቃ መቼስ ጆሮ ላለው በትክክል ለሚሰማው ሰው በደንብ አድርጎ እንዲደርስ አድርጎ ነው የተናገረውና ራሴን ጠየቅኩኝ። እኔ በሆን እንደዛ ቢሰማኝ በዛ መንገድ ነበር መልእክቱን የምናገረው። ግን ነፂ ነበር ልክ የነፂ መልእክት በሆነ መንገድ ቢሆን ትንሽ ነገሮችን ቀይሯል ብዬ አስባለሁ። ከዛ ደግሞ ወዲያው እሱን ከጨረሰ በኋላ ደግሞ ኢንተርቪውን ከጨረሰ በኋላም ጌም አብረን ተጫውተን ነበር ምናምን። በዛ ሁሉ ስሜት ውስጥ ሆኖ ግን ነፂ ነበር። በጣም የሚገርመው ኳሊቲ እሱ ነው እኮ ነፂ ሰዎችን ሃንድል የሚያደርግበት መንገድ ነው ነፂ የሚገርመኝ። በጣም ፍሬንድሊ ነው ከሁሉም ጋር በቃ ከሁሉም ጋር እንትን ብሏል። አንድ ጊዜ ህዝብን አትቆጣውም ህዝብን አታኮርፈውም ይላል። ለምን ሁሉም ሰው ተመሳሳይ አይደለም።